የአርሰናል ደጋፊዎች እንኳን ደስ ያላችሁ። በሚገርም ሁኔታ በአስደናቂ ሁኔታ 1-0 ቡካዮ ሳካ በ9ኛው ደቂቃ ላይ ባገባው ጎል 1-0 አሸንፏል። እንዲሁም ሲቲ 2 አቻ ወጥቷል። በሚገርም ሁኔታ አንቶine ሴሜንዮ በ31ኛው ደቂቃ ላይ ጎል ቢያገባም ሞርጋን ጊብሰን በ56ኛው ደቂቃ ላይ አቻ የምትሆነውን ጎል አስቆጥሮ አንድ እኩል ሊሆኑ ይችላል ነበር። ግን በ62ኛው ሮድሪ አግብቶ 2-1 ቢመሩም በ76ኛው ደቂቃ ላይ ኖቲንጋም ሁለተኛውን ጎል አስቆጥሮ 2 አቻ አልቋል። አርሴ ፈታ በይ፣ ይመችሽ። እኛ አንቋጥረም። ሳሚ ምን ትላለህ? አስተያየት አለ የለውም? ቸልሲም ቀንቶታል። አስቶን ቪላ 1 ቸልሲ 4 ሆኖ 4-1 በሆነ ውጤት ቸልሲ ማሸንፏል። ጆ ፔድሮ ሃትሪክ በመስራት በ35ኛው በ45ኛውና በ64ኛው ደቂቃ ላይ ሃትሪክ ሰርቷል። ሶስተኛውን ጎል በ55ኛው ደቂቃ ላይ ኮል ፓልመር አስቆጥሮ እንዲሁም ቸልሲም በሚል ሁኔታ ረፍት ላይ በሰላም ገብቷል። 3 ነጥቡን ወደ ፓኬቱ አስገብቶታል። ይመቻቸው።